እስኪ አንድ ያዳምጡት። ጠቅላይ መሪው ተገድለዋል ብሏል። ከባድ ነው። አላህ ሰላሙን ያምጣልን። ልብ የሚነካ ንግግር። ሰው እንዴት ከራሱ ጋር ይጣላል? እኔ እንደዚህ ልጅ የሚያዝናናኝም የሚያሳዝነኝም ሰው የለም። ይኸውልህ ወንድሜ፣ ሰው ስለሆነ ብቻ ልታዝንለት ይገባል። ወራቤ ላይ ምን እንዳልክ ላስታውስህ። የሆነ ማህበር ብቻ እንዲኖር ሌላው እንዲጠፋ ተነሱ ግደሉ ስትል ነበር። አክሱም ላይ የሚኖሩ ጨዋ ህዝቦችን ተነሱና በጥብጡ ስትል ነበር። እነዚህን እንኳን ተዋቸው። አንድ እፎይ የሚባልን ግለሰብ ካልተገደለ ካልገደል ነው ብለህ እንቧ ከረዩ ስትል የነበርከው አንተ ነህ። ታዲያ እዚህ ጋር ግደሉ፣ እዛ ጋር ደግሞ ሞተዋል። በጣም ያሳዝናል። ይህን ቪዲዮ እንዳያስጠፉትኝ በደንብ ኮፒንግ ሼር ዱዊት ሪፖስት በማድረግ ኮመንት ላይም አላሁ አክበር በሉና ሁሉም ሰው ጋር አድርሱ። ይህ ግለሰብ እንግዲህ እንደተማቹት የአያቱላ አልኹመይኒ መሞት ለምን አሳዝሟቸዋል እያለ ይገኛል። ተጨማሪም እፎይን ግደል ብለሃል፣ እንደዚሁም ደግሞ አክሱም ላይ በጥብጡ ብላቸዋል፣ ስልጤ ላይ ግደሉ ኦርቶዶክሶችን ብላቸዋል እያለ የውሸት መረጃ እያሰራጨ ይገኛል። እውነተኛ አንተ ኦርቶዶክስ ከሆንክ ይህ ግለሰብ ያንን ያለበትን ማስረጃ አስቀምጣ። አንድም ማስረጃ አታመጣ። ግን ከዚህ በፊት ያልከውን ነገር እኔ ልንገርህ። አክሱም ማለት እጅግ በጣም የተቀደሰች ኦርቶዶክሳዊ ሀገር ነችና ሙስሊሞች ሊኖሩባት አይገባም፣ ሂጃብ ሊለበስ አይገባም ብለህ ስትናገር የነበርክ ሰው ነህ። ዛሬ ላይ ተነስተ ሰዎች አንድ ሙስሊም እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለተሰደቡ ያ ግለሰብ ለህግ መቅረብ አለበት ስላለ፣ ዚሁም ኒቃብ አክሱም ላይ መለበስ አለበት፣ ሂጃብ መለበስ አለበት፣ ሴቶች መማር አለባቸው ስላለ፣ ደግሞ ስለ ሙስሊም ሞት ስለዘገበ ዛሬ ወጥተህ እንዲህ ያልክ ያለው በጣም ያሳፍራል። እናንተ ማለት እኮ በንጹሃን ሞት የምትደሰቱ፣ ፍልስጤማውያን ሲሞቱ በእስራኤል ሲጨፈጨፉ የምትደሰቱ የእስራኤል አምላክ የምትሉ ግለሰቦች ናቸው። እና ሰላሙ ማጋ እንዳለ በግልጽ ይታወቃል። ኢስላም ሰላም የሆነ እምነት ነው። ነገር ግን ሁሉም ቦታ ያሉ ሙስሊሞች ልክ እንደዚህ ወንድማማቾች ናቸው። እነሱ መሞት ለኛም ይሰማናል። ነገር ግን የንጹሃን መሞት እኛን አያስደስተን።